بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسوله الأمين وآله وصحبه أجمعين وبعد أيها الأحبة السلام عليكم ورحمة الله وبركاته نفس مجنبات لسكيتا ما هيوت بميل رئيس يجمرنا وندرس سبعتين كفلنا يومنا إن شاء الله عز وجل በስድስተኛው ክፍል ደርሳችን ነፍስያችንን ወደ አላሁ ዐዘ ወጀል ጥሪ በማድረግ እንገንባት በሚል እያየን ቆይተን ነበር። ዳዕዋ የምናደርገው እንዴት ነው ወዴት ነው ስለሚለው ወደ ማዕሩፍ ሰዎች ጥሩ ስራ እንዲሰሩ በመምከር መጥፎ ስራ እንዳይሰሩ በማስጠንቀቅ መምከር አለብን። ያንን ያደረግን እንደሆነ ሐያታችን ታምራለች፣ ተሰምራለች፣ ህይወታችን ስኬታማ ይሆናል ስለሚለው አይተን እቺን ነጥብ ሳንጨርስ ነበር ያቆምነው። بإذن መውላ ካቆምንበት እንቀጥላለን። እንኳን በባለፈው ደርሳችን አንድ ነገር ብለናል። ሰዎች ወደ አላሁ ዐዘ ወጀል ጥሪ ያላደረጉ እንደሆነ በሚችሉት ያህል ጥሪ ከማድረግ የተወገዱ እንደሆነ አላሁ ሱብሓነሁ ወተዓላ የተወሰኑ ሰዎች ባጠፉት ጥፋት መካሪ፣ ዘካሪ፣ ገሳጭ ካሌለ ሁሉንም ሊቀጣ ይችላል ብለዋል። ዑመር ኢብኑ አብዱል ዐዚዝ የምትለዋን አይተን ነበር። ኢንሻአላህ እስቲ በሐዲስ እናጠናክረው ይሄን አባባል ويقول النبي صلى الله عليه وسلم ما من رجل يكون في قوم يعمل فيهم بالمعاصي የትኛውም ሰው ልጅ በሰዎች መካከል ሆኖ ሲያበቃ يعمل بالمعاصي መጥፎ ወንጀሎችን አላህን የሚያስቀይሙ ወንጀሎችን ሲሰራ يقدرون على أن يغيروا عليه ያንን ነገር ማስቆምና ተው ብለው ክስ ማለት ሲየቻሉ فلا يغيروا ያልከለከሉ እንደሆነ إلا أصابهم الله عز وجل ቁጣውን ያወርድባቸዋል بعذاب من قبل أن يموتوا ከዚህኛው ዓለም በሞት ከመሸጋገራቸው በፊት ቁጣውን ዱንያ ላይ ያመጣና በጅምላ ይቀጣቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱን አቡ ዳውድ ረሂመሁላህ አውርተውታል። ሸይኹል አልባኒ ረሕመቱላሂ ዐለይህ ሐሰን ነው ብለውታል። እኽዋኒ ወአኸዋቲ ዳዕዋ የሚባለው ስራ የሚያድነው ዱዓቶችን ብቻ አይደለም፣ ሁሉንም ነው የሚያድነው። ዱዓቶች የሌሉ እንደሆነ የአላህ ቁጣ ይወርዳል። ምክንያቱም ሰዎችን ወደ ኸይር ጥሪ የሚያደርጉ ሰዎች ከጥፋት እንዲድኑ የሚመክሩ የሚገስጹ ዱዓቶች ናቸው። አለመታደል ሆኖ ነው እንጂ የዓለም መንግስታት ዱዓቶችን ሊንከባከቧቸው ይገባ ነበረ። የነሱ ስልጣን፣ የነሱ ደህንነት፣ የነሱ ሰላም ሊኖር የቻለው በዱዓቶች በረካ ነው። ዱዓቶች በሚያደርጉት ጥረትና ግረት ነው። ሰዎች ቀናማዎች እንዲሆኑ፣ የዓላማ ሰዎች እንዲሆኑ፣ ስኬታማነትን ሁሌ እንዲያለሙ፣ ወደ አላህ እንዲቀርቡ፣ አላሁ ዐዘ ወጀል ያዘዛቸውን ዓለምን በማሳመር ስራ ውስጥ ራሳቸውን ቢዚ እንዲያደርጉ የሚመክሩትና የሚያመላክቱት ዱዓቶች ናቸው፣ ዑለማዎች ናቸው። ዑለማዎችን ቢያውቁ ኖሮ ሊንከባከቧቸው ይገባ ነበረ። ነገር ግን የተጠናወታቸው አባዜ አብዛኛዎቹን የተጠናወታቸው አባዜ ከዑለማዎች ጋር የሚያስማማ ሳይሆን ከዑለማዎች ጋር የሚያጋጭ፣ ዑለማዎችን የሚያስጠላ፣ ዑለማዎችን የሚያሳድድና ዑለማዎችን የሚያስገድል ነው ሆኖ የሚታየው የተወሰኑ ሀገራቶች ሲቀሩ። ነገር ግን ይህ የሆነው ያመቼ ነው? ያለመታደል ሆኖ ነው። ስለዚህ ዱዓቶችንና ዑለማዎችን ሊንከባከቧቸው ይገባ ነበረ። ለምን ያላችሁ እንደሆነ ለዚች ዓለም ስኬታማነት ሁሌ የሚሰሩት እነሱ ናቸው። እነሱ ባይኖሩ ኖሮ መካሪ ጠፋና ዓለም ላይ ያለ ሰው በሙሉ ይባልግና አምላክን የሚያስቀይም ነገር እየሰራ የአላሁ ዐዘ ወጀል ቁጣ ወርዶ ዓለምን ያጠፋት ነበረ፣ ከምድረ ገጽ እንዳትኖር ያደርጋት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም እዚች ዓለም ላይ ላኢላሃ ኢላላህ የሚል አንድ ሰው በሚጠፋበት ጊዜ ቂያማ ትቆማለች ያሉት። ያ ማለት ምን ማለት ነው? በቃ ዱዓቶች ይሞታሉ፣ ያልቃሉ፣ ላኢላሃ ኢላላህ የሚልም ሰው ይጠፋል፣ የዚያኔ ቂያማ ትቆማለች። በቃ እቺ ዓለም አስፈላጊ አይደለችም። አምላክን ማንገዛባት ከሆነ፣ ወደ አምላክ ጥሪ ማናደርግባት ከሆነ፣ እሱን እስካልተገዛንበት ድረስ
ዓለሚቱ ጠቃሜታ የላትም ለምሳሌ እንበልና አንድ ቤት ሰርቼ ባስቀምጠው ያንን ቤት ያልኖርኩበት እንደሆነ ወይንም ከብት ያላረባውበት ወይንም የሆነ ነገር ያላደረኩት እንደሆነ ምንድነው ፋይዳው ምንም አይደለም አይደል ስለዚህ ምን ይሆናል በቃ ያንን ቤት አፍርሶ እንጨቱን ማቃጠል ነው የሚሻለው ቢያንስ በዛ መጠቀም ይቻላልና وكذلك الله عز وجل እቺን ዓለም ያኖራት وما خلقت الجن والانس الا ليعبدون የሰው ልጆችንም ይሁን አጋንንቶችን እዚህ ዓለም ላይ የፈጠርኩት እኔን ብቸኛ አድርገው እንዲገዙኝ ነው ብሏል ብቸኛ አድርጎ የሚገዛው ሰው በሚጠፋበት ጊዜ የዚች ዓለም መኖር አስፈላጊ አይደለምና ቂያማ እንዲቆም ያደርጋል ብቸኛ አድርገው አምላካቸውን እንዲገዙ ሰዎች ከጌታቸው ጋር እንዲተዋወቁ ሁሌ ጥሪ የሚያደርጉትና ከጌታ ጋር የሚያስተዋውቁት ዱዓቶች ናቸው ዱዓቶች ካሉ ቂያማ አትቆምም ዱዓቶች ካሉ የአላህ ቁጣ አይወርድም ዱዓቶች ካሌሉ ግን የአላህ ቁጣ ይወርዳል ብዙ ሀገር ላይ የምናየው ይሄንን ነው አላህ ይጠብቀንና يقول أبو بكر الصديق رضي الله عنه وأرضاه ويقول يا أيها الناس قالوا أبو بكر يا أيها الناس إنكم تعرفون هذه الآية لمهن وچن آيات هاقوات الله شو هذا اللندات قالوا يتنعنا آية يلا چندونا سورة المائدة أمستنعنا آية يا أيها الذين آمنوا إلى الله إن أنت أمناتشو سوچو عليكم أنفسكم ينفساتشوهن قد أدراتشوهن الله ሁሉ ጊዜ ልትሰራ የሚገባው በነፍስክ ነው ነፍስያህን በመገንባት ስለራስ በማሰብ ስለራስ በመጨነቅ ስለራስክን ሁሌ መተሳሰብ ሐሲቡ አንፉሰኩም قبل أن تحاسبوا እንዳሉት ማለት ነው ሁሌ ራስክን መተሳሰብ እኔ ምን ወንጀል ሰራው እኔ ምን አላህን የሚያስደስት ነገር ሰራው ቤቱ በኩል አላህን አስቀመጥ በኩል አላህን አስደሰትኩ ነው እንጂ መሆን ያለበት እገሌ ምን ወንጀል ሰራ እገሌ ምን ኸይር ሰራ ሁሉ ጊዜ የሰዎች ኸይር የሚያስጨንቃቸው ሰዎች አሉ የሰዎች ሸር ደግሞ የሚያስጨንቃቸው ሰዎች አሉ በቃ የሰዎችን ሸር ብቻ የሰዎችን አይብ ብቻ በመርፌ ቀዳዳ የሚከታተሉ ሰዎች አሉ ጆሮውን ለግጦ ሲያበቃ ምን ተናገረ አይኑን በቀዳዳ ልኮ ምን ሰራ እገሌ ምን አደረገ ኢንፎርሜሽን ማን ይሆንና ከዚህ ስለ ሰው የሚያሰባስብ ሰው አለ እንደዚህ አይነት ሰው ራሱን ለኪሳራ የሚዳርግ ሰው ነው አላሁ ሱብሓነሁ ወተዓላ እኔን የሚተሳሰበኝ በቀብሬ ስለኔ ብቻ ነው እገሌ ምን ሰራ ኸይር ሰራ ሸር ሰራ ቀብሬ እኔ ሌላ የሱ ቀብር ሌላ ምን አገባኝና እኔ በሱ ስራ ውስጥ ገባለሁኝ አለይኩም አንፉሰኩም አላሁ ዐዘ ወጀል ስለራሳችሁ አደራችሁን ስለራሳችሁ አጥኑ እንጂ ስለ ሰዎች እንዳታጠኑ ነው ያለው አላሁ ሱብሓነሁ ወተዓላ ቁ አንፉሰኩም ነው ነፍስያችሁን ጠብቋት ነፍስያችሁን ተከላከሏት ምክንያቱም አሳስታ ጀሃነም ትዶላችኋለችና ነፍስያችሁን ጠብቁ ነው ያለው እንጂ የሰዎችን ነፍስያ እየጠበቅ ማን ምን ሰራ ይያል ተከታተል ብሎ አላለም ዑመር ረዲየላሁ ዐንሁ ወአርضاه በዚች መስአላ አንድ ጊዜ መስሏቸው አንድ ስህተት ተሳሳቱ ምን አደረጉ ዑመር ታቃላችሁ አሚሩል ሙእሚኒን ሆነውም ሲያበቁ ሮንድነት ይጠብቃሉ ሮንድነት እየጠበቁ ለሊት ላይ እየተንቀሳቀሱ ከተማ ውስጥ ምን ሰላም ነው ወይስ ምን አለ ሌባ ጠቃላ ጠቃ ሮንድ የሚለውን ስራ ታቃላችሁ እየተንቀሳቀሱ ይያለ አንድ ሰውዬ ቤት ውስጥ ቁጭ ብሎ የሆነ ነገር ወደ ብርጭቆ ይቀዳል ጭሩሩ ያደርጋል ከዛ ቢያደምጡት እየቀዳን ያለው አረጉድ ምንድነው የሚሰራው ሰውዬ በዚህ ሰዓት አልተኛም እንዴ ብለው ሲያዩ እየቀዳን ያለው የሚቀዳው ነገር ነጭ ነገር ነው አረቄ ነው እየቀዳለው ወረጉዴ ነው አላንኳኩም ትተው ሄዱ ንጋት ላይ ለፈጅር ሰላት ሲመጣ ماذا كنت تصنع في الليل ምን ያደረክ ነበር ማታሉ ምን አደረኩ አለ ምን ያረክ ነበር እንዳትዋሸኝ እኔ አይቻለሁ ሰምቻለሁ ምን አደረኩኝ አቤት ውስጥ ማታ አረቄ እየጠጣ ካላየውክም እየጠጣሃል ነበር አሉ ከዚያ ተቆጣ ያ አሚረል ሙእሚኒን አላቸው አንቱ ዑመር ሆይ إنما أمرت بالظواهر أنتكو سلطان ياسكو بنيالي يلاي قصتاچنن እንድትቆጣጠር ነው أما البواطن لله يوسط በራችንን ዘግተን የምንሰራው ጉዳይ እኛን ነው የሚመለከተው ምን አገባህና ነው በእኔ ቤት መተ በቀዳዳ ምን ሰራ ምን አደረገ ብለክ ያየኸው ብሎ አሉ የዚያን ጊዜ ዑመር ረዲየላሁ ዐንሁ ወአርضاه حق ነው ተሳስቻለሁ ዑዝረን አሉ አልበዋጢኑ ሊላሂ ዐዘ ወጀል ሰዎች ዛሂራቸውን ነው የምናየው ውስጣቸውን ቤታቸውን ቀርቀረው የሚሰሩትን ስራ አላህን ያልፈሩ እንደሆነ አላህ ይቀየመኛል ብለው ያላሉ እንደሆነ የራሳቸው ጉዳይ አገባህም ነገ ቀብራቸው ላይ አላህ ይተሳሰባቸዋል ስለዚህ አላህ ይያለ ያለው ምንድነው
عليكم أنفسكم ينفساتشون قد هادرا سلا سو ماقناتاتشون تو سلا راساتشو أطنو سلا راساتشو ياسجنقاتشو سلا راساتشو ياساسباتشو سلا راساتشو نفسية انديت هادرقي الله غار متسمامانا متوادد تهونالج بلاتشو ሁሌ ልትጨነቁ የሚገባው የራሳችሁን ነፍስ በመገንባት ጉዳይ ላይ ነው አለ عليكم أنفسكم لا يضركم من ضل إذا اهتديتم እንግዲህ ሌላው ደግሞ ነፍስያችሁን ይዛችሁ በመትጓዙበት ጊዜ وكذلك كنتم خير أمة ብላችኋልና ሰዎችን ጥሪ ማድረግ መቻል አለባችሁ ወደ ኸይር ጥሪ በመታደርጉበት ጊዜ ኸይርን ስሩ ሸርን ተው ብላችሁ ጥሪ ስታደርጉ የሰማችሁ እሰየው ያልሰማችሁ ደግሞ لا يضركم من دل إذا اهتديتم እናንተ ሊጎዳችሁ አይችልም የጠመመ بعدما دعوتموه دعوا ካደረጋችሁ ለት በኋላ بعدما بينتم لهم الحق حقን ግርልጥ አድርጋችሁ ከነገራችሁት በኋላ وارشدتموه الى طريق الخير ትክክለኛውን መንገድ ካመላከታችሁት በኋላ በመረጃ ቢዕባዲላ የዛን ጊዜ አልቀበልም ብሎ ከቅናት ጥሜትን የመረጠ እንደሆነ لا يضركم አያገባችሁም እናንተን አያችሁ እንዴ لست عليهم بمسيطر እንዳለው አላህ እናንተ ሰዎችን አስገድዳችሁ የማሰለም ሰዎችን አስገድዳችሁ ኸይር እንዲሰሩ የማድረግ ስራ የለ ግዴታ የለባችሁም ግዴታችሁ ምንድነው التبليغ ثم التبليغ ثم التبليغ ثم التعليم ሰዎችን ለሰዎች ሐቅን ማድረስ ማስተማር ብቻ ነው የኛ ስራ ስለዚህ لا يضركم من ضل إذا اهتديتم أي قداتشهم يتأمم أنت تمراتشون دونه كأنت يتبقوا عندنا نفسياتشون ما سامرنا ما صواب ولتنيا أنت يمسروتن خير سرا سوتشن لسرو ممكر بيتشانو ينانت سرا على الله سبحانه وتعالى كذا من أبو بكر وإني سمعت رسول الله صلى الله عليه وسلم نبينا سمعت الله يقول إن الناس إذا رأوا الظالم سوت ظالم بدا يونا سوانجلن ينايتو سيابكو فلم يأخذوا على يديه لأن سوي توب لو يالكلكلو تندهون أوشك الله أن يعمهم بعقاب منه الله سبحانه وتعالى كسو زندابهون قطة ይዛቸዋልና ይቀጣቸዋል ተብሎ ይሰጋል ይፈራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዘን አኽዋኒ ወያ አኸዋቲ ሁላችንም እስልምና ሃይማኖት የሚያስተምረውን አስተምሩ ሰዎች እንዲሰሩ ያለመከረን ያዘከረን እንደሆነ አቅማችን የፈቀደ እንደሆነ ዳዕዋ ላይ ያልሰራንበት እንደሆነ ጥፋቱ የሚሆነው خاص አይደለም عام ሆኖ የሚመጣበት ጊዜ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንደዚህ ብሏል وكذلك حديث ابو داود ይሄንን ሐዲስ አቡ ዳውድ ዘግቦታል ኢማሙ ትርሚዚም وكذلك شيخ الألباني رحمه الله صحيح نو بلوتال ويقول النبي صلى الله عليه وسلم أيضا النبي صلى الله عليه وسلم من يقولوا والذي نفسي بيده بما مالنو نفسي بجوبه هنا شوقيتا ملالو لا تأمرون بالمعروف أن أنت سوج الله يميودون نجر سوج اندي سرو تمكر اللاتشو أولا تنهون عن المنكر والله يميكلكلون نجر سوج اندي سرو تقسس اللاتشو أو ليوشكن الله أن يبعث عليكم عقابا منه قال هنا جن الله عز وجل كسوزندا يسون قطا يلكباچو حال بيفر الله ينال لببل እንደዚህ ተብሎ ይገመታል ይታሰባል ደሞ የሚታሰበው ነገር ይሆናል عسى يوشك ብለው የሚሉት ነገር ነብዩ ሰለላሁ ዐለይሂ ወሰለም ተግባራዊ ነው የሚሆነው የኔ ግምትና እንደኔ አባባል አይደለም የነብዩ አባባል ሰለላሁ ዐለይሂ ወሰለም ተግባራዊ ነው የሚሆነው ያ መስፈርት የተሟላ እንደሆነ ነገሩ ተግባራዊ ይሆናል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ያሉ ያሉት እናንተ የሰው ልጆች ሰዎችን ወደ ኸይር ያለመከራችሁ እንደሆነ ከሸር ያልከለከላችሁ እንደሆነ አላሁ ሱብሓነሁ ወተዓላ ከሱ ዘንዳ የሆነውን ቁጣውን ያወርድባችኋል ተብሎ ይፈራልና ተጠንቀቁ እያሉ ያኑ ثم تدعونه فلا يستجاب لكم سبحان الله የዚያን ጊዜ ያ ረቢ ቁጣህን አንሳልን አፉ በለን ይቅር በለን ይሄንን ያንተን ቁጣ አንሳልን ብላችሁ በመትማጸኑበት ጊዜ
فلا يستجاب لكم لأن أنت ملاش واي ستاتشهم بتجوه بتتارى يفلق الري بتل الله አይቶ እንዳላየ ሰምቶ እንዳልሰማ ዝም ይላል መጀመሪያ ግን ይሄንን ቁጣ ከማውረዱ በፊት የምንሰራውን ወንጀል አይቶ እንዳላየ ሰምቶ እንዳልሰማ ወንጀሉንም ጭምር ዝም ብሎ አሳልፎ ነው መጨረሻ ላይ ቁጣውን የሚያወርድብን አላሁ ዐዘ ወጀል ከቁጣው ይጠብቀንና إذن إخواني وأخواتي يا الله سبحانه وتعالى ቁጣ በእኛም ላይ ይሁን በሀገር ላይ እንዳይወርድ ምንድነው መደረግ ያለበት ሁላችንም ወደ አላህ ጥሪ ነው ማድረግ ያለበት በምንችለው ያህል አቅማችን በፈቀደ ያህል ጥሪ ማድረግ አለብን ጥሪ የሚያደርጉ ሰዎች ዱዓተል ኸይር የሆኑትን ሰዎች ደግሞ የአላህ ቁጣ እንዳይወርድባቸው የሚሰጉቱ ማህበረሰቦች ሊያበረታቷቸው ይገባል እንጂ አናታቸውን እየመቱ ሊያሰናክሏቸው አይገባም ነው إذن إخواني وأخواتي فلا بد أن نبني أنفسنا على الدعوة إلى الخير يجد لنا نفسياتنا ودى الله سبحانه وتعالى تري بمادرقو بدعوة عالم مجنبات يجد لنا زاري عندي دعوات هذا قال نجلاي ليلا دعوات هذا قال زاري لسوس سويش دعوات هذا قال شو نجلاي لامس صوت هذا قال كتله لاسر صوت هذا قال كت عند زيالك لا عالم دعوة مادرق متشلبت جزي ይመጣልና ቀላል ነገር ነው የዳዕዋው ስራ ብዙ ዕውቀት የሚፈልግ ላይሆን ይችላል በመሰረቱ በዳዕዋው በዕውቀት ሊሆን ይመረጣል ግን የምንችለት በመናውቃት ያህል ልክ ዳዕዋ ማድረጉ ዕውቀታችንን እያሳደገ ይሄዳል ከዚህ ቀደም ስለ ዒልም ስናወራ አንድ ያለው ነገር አለ علي رضي الله عنه وارضاه ያሏትን ነጥብ ብለናል هتف العلم بالعمل والا ارتحل قالوا علي علم ወደ ባለቤቱ ወይም ሰውየው ላይ ሊሰባሰብ ሊከማች የሚችለው بالعمل ሰውየው የሰራበት እንደሆነ ነውና ያወቀውን ያሳወቀ እንደሆነ አላሁ Subhanahu Wa Ta'ala ዒልምህን ይባርክልህ ግን ያወቀውን ጭብለህ ዝም ብለህ ብቻ ዕውቀት የምታከማች ከሆነ ያንተ ዒልም የጋን ማብራት ነው የሚሆነው ለማንም አይጠቅም ለአንተ ብቻ ነው የሚጠቅመው ዞሮ አንተንም የማይጠቅምበት ጊዜ ይመጣልና ሴት ወንዱ ትንሽ ትልቁ ዓሊም ጃሂሉ ሁሉም በአቅሙ ዳዕዋ ማድረግ አለበት የዚያን ጊዜ አላሁ Subhanahu Wa Ta'ala ውዴታና ፍቅር ከኛ ጋር ይሆናል አላሁ Subhanahu Wa Ta'ala ዑለማዎችን ይወዳቸዋል አውሊያ ነው ብሎ የሚያደርጋቸው ዑለማዎች የአላሁ Subhanahu Wa Ta'ala ወልዮች ናቸው የአላሁ Azza wa Jalla ወዳጆች ናቸው የአላሁ Subhanahu Wa Ta'ala ወዳጆችን ወደ አላህ ጥሪ በሚያደርጉበት ጊዜ የአላህ ወዳጅ የሆነ ሊያበረታታቸውና ሊረዳቸው ይገባል የአላህ ጠላት የሆነ ነው የሚጠላቸው የአላህ ጠላት የሆነ ነው የሚያደናቅፋቸውና የሚያሰናክላቸው ምርጫውን ለኛው እንተው የአላህ ጠላት መሆን ነው የሚሻለን ወይስ የአላህ ወዳጅ መሆን ነው የሚሻለን ምርጫውን ለኛው ነው የምተው አላሁ Subhanahu Wa Ta'ala ወደ አላህ ጥሪ የምናደርግና ከሱ ቁጣ የምንጠበቅ ውዴታውን የምንጎናጸፍ እዚህኛውም ዓለማችን ያኛውም ዓለማችን የሚያምር የሚሰምር አላህ ያርግልን እያልኩ የዛሬው ደርሳችን በዚህ አበቃል بإذن المولى በሚቀጥለው ደርሳችን ሌላ ነጥብ ለማየት እንሞክራለን አላሁ Subhanahu Wa Ta'ala የዚያ ሰው ይበለን وصلى الله على نبينا محمد وآله وصحبه أجمعين